እግዚአብሔር እንደዚያ ነው። ሳራ የታለች አለው። እግዚአብሔር ሁሌ ነው ቼክ የሚያደርገው። ሳራስ ቆናቸው ብቻ ናት ተታይ በሉት እስቲ። ሳራ የታለች ሲለው አራ አለች ድንኳኑ ደጅ ጋ ናት ሲለው ነገራት የዛሬ ዓመት ወንድ ልጅ ትወልድልሃለች ሲለው ሳራ ስማ ደጅ አካባቢ ና ባይዘው ሀፋፍ ድንኳኑ ውስጥ ብለች ሳራ ሲባል ሰምታ እየሰማች እንዲየሰራች ባንድ እጇ የዛሬ ዓመት ትወልዳለች ሲል እየሰራች እኮ ነው። እቃ ኮሽኮሽ ያረጋች ካት ብላ ሳቀች። እግዚአብሔር እንደዚያ ለምንድን ነው ሳቀች ሲል አረ ጌታ ያልሳኩም ስትል የዛሬ ዓመት ወንድ ልጅ ትወልጃለሽ አትሳቂ፣ ብትስቂም ችግር የለውም ስሙን ይስሐቅ ብየዋለሁ ብሎ እግዚአብሔር ተነሳ። የአብርሃምን ጉዳይ ጨርሶ የሚያምነውን አድኖ ወደ ሶዶም እየሄድኩ ነው። ለምን አለው? ላጠፋው ነው አለው። ካታስትሮፊዮ አይደለም የሚለው ቃሉ። ካታስትሮፊዮ ማለት ባይዘ ከሰማይ እሳት ወርዶ ማቃጠል ብቻ ሳይሆን አብሴንድ ዳውን ልገለብጠው ነው አገሩን አለው። እንዲህ ልገለብጠው ነው አለው። ያለው እንዲህ ልከድነው ነው አለው። አጠፋዋለሁ አለ ሶዶምን። መጽሐፍ እንደዚህ ይላል፣ አብርሃምም እግዚአብሔርን እየተከተለ እግዚአብሔር ሆይ አለው። አቤት አለው። እየሄደ ነው ስማ እንዳያጠፋ እኮ እያዘገየው ነው። እግዚአብሔር ሆይ አለው። እግዚአብሔር መለስ ብሎ አቤት አለው። እንደው አትቆጣኝ፣ አንዴ በፊት መናገር ጀምሬ የለ አዎ እንደው እባክህ አትቆጣኝ። ደግሞ የምድር ሁሉ ዳኛ ይሄንን ያደርጋል። እግዚአብሔር እንደዚህ ያለው አንተ እኮ የምድር ሁሉ ዳኛ ነህ። አንተ እንዲህ ካረክ እኮ በቃ ከተማ ዓለም ጠፋ። የምድር ሁሉ ዳኛ ይሄን ያደርጋል እንዴ? እንደው ግን ህዝቡ ብዙ አይደለም 50 እንደው ደህና ሰው ጻድቅ እንደው አንተን የሚፈራ ካገኘ ከተማዋን ትተዋታለህ አለው። 50 ካለ አላጠፋም እየወረድኩ ነው ቆጥራቸዋለሁ አለው። ስማ አብርሃም ሶዶምን ያውቃታል። አይኖሩም አለ። እኔ መች ጠፋኝ ሶዶም ሎጥ ብቻ ነው ያለው። እርግጠኛ ነኝ ግን ሎጥን ለማዳን ነው እሱ እየተጨቃጨቀ ነው ታውቃለህ። ጨረሰ ልታጠፋ ነው ወይ እኮ ነው ጭቅጭቁ። እግዚአብሔር ያለ ቅሬታ አይተው ምንም ነገር አላጠፋም 50 ካገኘው ብሎ እግዚአብሔር ጉዞ ሲጀምር አብርሃምም በእግዚአብሔር ፊት ቆመ ይላል ታውቃለህ። ፊቱ ሄዶ ቆመ። እግዚአብሔር ሆይ አለው። አቤት። አትቆጣኝ መናገር ጀምሬ የለ ይላል መሃል እንደዚህ አይነት ነገር የተናገረው ጌዲዮን ነው። አትቆጣኝ እችኛዋ ትርጠብ መሬቱ ይድረቅ። እሺ ወሰድር እንደው አትቆጣኝ እችኛዋ ትድረቅ መሬቱ ይርጠብ። የድሮ ሰው እኮ አሪፍ ነው። አይ ስፔሲፊክ ነው ጉዳዩ። ህይወት አይደል እንዴ? ህይወት ነው ድንገት አይደል? እግዚአብሔርን ብሎ ነው የወጣው። አብርሃምን ታሪክ አለው ከእግዚአብሔር ጋር ከሚሰራው ውጪ ባለ ታሪክ ሊያደርጉት የሚችሉትን ነገሮች በሙሉ ጥሎ አይደል የወጣው። እግዚአብሔር ነው ታሪኬ ብሎ እኮ ነው የወጣው። እና ጉዳዩ ሲሪየስ ነው። እግዚአብሔርም አይቆጣውም። እኔም ብለን የወጣው እነግርሃለሁ ጠይቀኝ